ጸጋው ይደንቃል ምሕረቱ ይደንቃል ፍቅሩ አይገርምም ወይ አይደግሞ አይደግሞ ሃሌሉያ 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 ምሕረቱ እያስደነቀኝ ለጌታዬ መዝሙር ባመጣ ያነቃቃኝ የአምላኬ መንፈስ ሊዳስሰኝ በእኔ ላይ መጣ። እዚህ አይደርስም ዋጋው የለውም በሰዎች አፍ የተባረሰው አይገርምም ወይ በቸርነቱ ለእርሱ ክብር ዘተወሰው ከጨለማ አውጥቶ ቀን ያወጣልኝ ቀን ያወጣልኝ የምቆጠር ባሪያው ምንድነው ዝምታ ምስጋና ይድረሰው ለሰራዊት ጌታ ለሰራዊት ጌታ ያውቀው የለም ያደረገልኝ ከጨለማ አውጥቶ ቀን ያወጣልኝ ቀን ያወጣልኝ የምቆጠር ባሪያው ምንድነው ዝምታ ምስጋና ይድረሰው ለሰራዊት ጌታ ለሰራዊት ያውቀው የለም ያደረገልኝ ከጨለማ አውጥቶ ቀን ያወጣልኝ ቀን ያወጣልኝ የምቆጠር ባሪያው ምንድነው ዝምታ ምስጋና ይድረሰው ለሰራዊት ጌታ ለሰራዊት የተገረማለት ቤት የተደነቀ በምሕረቱ በፍቅሩ በቸርነቱ በማይለወጠው ኪዳን በኢየሱስ ይገባሃል ዋጋ የለውም በሰዎች አፍ የተባረሰው አይገርምም ወይ በቸርነቱ ለእርሱ ክብር ዘተወሰው አይገርምም ምንድነው ዝምታ ምስጋና ይድረሰው ለሰራዊት ጌታ ለሰራዊት ያውቀው የለም ወይ ያደረገልኝ ከጨለማ አውጥቶ ቀን ያወጣልኝ የምቆጠር ባሪያው ምንድነው ዝምታ ምስጋና ይድረሰው ለሰራዊት ጌታ ለሰራዊት እልልታና ጭብጨባ ለሰራዊት ጌታ መለከትን የሚያውጅ ሃሌሉያ የእግዚአብሔር መልአክ ቆሞ እያየሁት እግዚአብሔር ያለ የወደቀችውን የዳዊትን ድንኳን እንደገና አነሳታለሁ፣ እንደገና እሰራታለሁ። ሕዝቤን እንደገና በአምልኮ ጎበኛለሁ። ሕዝቤን እንደገና በእውነተኛ ምስጋና ጎበኛለሁ። እልልታ ካፉ ይወጣል። አፉን በእልልታ እሞላዋለሁ። ኤላዶየስ ባባሎ እግዚአብሔር እንዲህ አለ፣ በእውነት በመንፈስ እነግራችኋለሁ እልልታ በቃ አፋችሁን እልልታ ሃሌሉያ ማሬላ ዩይሃቴ ሃሌጋሩዬ ሄናናባ እግዚአብሔር እንደዚህ አለ። በእውነት ከሕፃናት አንደበት ከሚጠቡት አፍ ምስጋናን ለራስህ አዘጋጀህ። ጠላት
ጠላትን ለመበቀል ምስጋና ያዘጋጅ። እግዚአብሔር እንዲህ ይላል፣ በቀጣይ ዘመን ጠላቶቻችሁን የምበቀልበት ምስጋና በመንፈሴ እናንተ ልብ፣ እናንተ አንደበት ላይ፣ እናንተ ቤት ላይ፣ እናንተ ቤተ ክርስቲያን ላይ፣ እናንተ ትዳር ላይ እግዚአብሔር አለ እልልታ ይሆናል፣ ዝማሬ ይሆናል፣ ውዳሴ ይሆናል፣ ደስታ ይሆናል፣ ሳቅ ይሆናል። በለቅሶ ፋንታ ሳቅ ይሆናል፣ ደስታ ይሆናል። በአመድ ፋንታ ቅባት ይሆናል። ቅባቴ በእናንተ ላይ ይሆናል። መለከትን የሚነፋ የእግዚአብሔርን መልአክ እያየሁት ነው። እግዚአብሔር እንደዚህ አለኝ፣ ሕዝቤ ታናሽነትህን እነሆ አትመልከት፣ ታላቁ እግዚአብሔር እኔ የኪዳን አምላክ ካንተ ጋር ነኝ። ማንዱ ጋር አብረን እንሰራለን። ቀጣዩን መጪውን ዓመት አብረን እንሻገራለን። ሕዝቤ ተናግሬሃለሁ፣ ደግሜም እናገርሃለሁ፣ አበረታሃለሁ፣ አጨክንሃለሁ በመንፈሴ እንጂ በኃይልና በብርታት አይደለም ብዬ ተናግሬሃለሁ። ሕዝቤ ይላል የሰራዊት ጌታ እግዚአብሔር፣ አዳዲስ አሰራሮችን እነሆ አሳያለሁ፣ መንገድን አሳያለሁ። በሮች ተዘግተው ሳሉ እነሆ እንደገባው በተዘጋ ነገር ውስጥ እገባለሁ። በር እነሆ ሳይከፈት አወጣሃለሁ፣ ተዘግተው ሳሉ አወጣሃለሁ። ማርዳቤነ እኔ እግዚአብሔር ነኝ። ከማን ጋር ታስተካክሉኛላችሁ? ከማን ጋር ጓደኛ ታደርጉኛላችሁ? የሰራዊት ጌታ እግዚአብሔር አለ በቀጣይ ዘመን አለ እንግዳ ነገር ይሆናል። እናሊ ብራዲያሳ ኒጋንቶ ብራዲያሳ ላኪዞ አፔራኖሼ ናኪርዶ ሆዘ ብራዲያሳ ሃሌሉያ። የሚጋፉና የሚያጋፉ አለ የሰራዊት ጌታ እግዚአብሔር ቦታ የላቸውም አለ። ሙሴ አሮን መጥተው ፍርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ያገለግለኝ ዘንድ ያመልከኝ ዘንድ ሕዝቤን ልቀቅ፣ ሕዝቤን ልቀቅ። ሃሌሉያ ሃሌሉያ። ታንክ ዩ ሎርድ፣ ታንክ ዩ ጂሰስ። አሜን አሜን ይባላል። ያገለግለኝ ዘንድ ነው። ያገለግለኝ ጉዳይ አለኝ ከሕዝቤ ጋር። ሕዝቤን እፈልገዋለሁ። ሕዝቤ ከዚህ በኋላ በአንተ ባርነት አይቀጥልም፣ እንደ በሬ አይገረፍም። ወገኖቼ የኪዳን ሕዝብ ነው። ተስፋ አለው፣ ቃል አለው፣ የአብርሃም ዘር ነው። ግን መጽሐፍ ሲናገር ያስበት ነበር፣ ይገርፈው ነበር፣ ያስለቅሰው ነበር። እግዚአብሔር በቃ በቃ ኖ ሞር። ከዚህ በኋላ መሰቃየት፣ መድከም፣ ድንጋጤ፣ ፍርሃት፣ ሞት የለም የለም የለም። እግዚአብሔር በቃ በቃ ሕዝቤን እፈልገዋለሁ፣ ያገለግለኝ ዘንድ ሕዝቤን ልቀቅ። ሃሌሉያ። ኤል የእግዚአብሔር አንደኛው ስም ምን እንደሆነ ታውቃላችሁ? ኤል ኤሊዮን ምን ማለት ነው? ኤል ኤሊዮን ማለት የጠንካሮች ሁሉ ጠንካራ ማለት፣ በታገለህ ባስቸገረህ ነገር ላይ የበላይ በምትለው ነገር ላይ የበላይ የሆነ እስቲ ኤል ኤሊዮን በሉ። ኤል ኤሊዮን ከበደብኝ ብለህ አንገትን ስትደፋ አልቻልኩም ስትል የሰራዊት ጌታ እግዚአብሔር ያን ጊዜ በታይም ዊል ካም። በጡንቻ አይደለም፣ አጠገባችሁ ያለው በጡንቻ አይደለም በሉት። በፊዚክስ በኬሚስትሪ አይደለም፣ በጭንቅላትም አይደለም። እነዚህ ሁሉ ጥሩ ናቸው። እግዚአብሔር ግን አለ ይሄ ሁሉ ጥሩ ነው፣ ግን የምሰራው በመንፈሴ ኤሊዮን ማለት የጠነከረበት አቃተኝ። ሳይንቲስት ጠራ፣ ዶክተር ጠራ፣ ፊዚሽያን ጠራ፣ ፖለቲከኞችን ጠራ፣ ምንም ንቅንቅ አላለም። አንዳንድ ጊዜ እንደ በቃ የብልቃጥ ዘይት ሳይሆን እኔ አሁን ይዤው ዞረዋለሁ። ሳኒታይዘር ሳይሆን አኖይንቲንግ ኦይል። ሳኒታይዘርም ይጠቅማል፣ እግዚአብሔር ይመስገን። ግን ይሄ ክብር ለኢየሱስ ይሁን እና ይሄ ዘይት አይደለም አንዳንድ
የስራ ዘይቱ ቢደፋ ሁሉ ምንም ያልሆነ ግን እግዚአብሔር ሲመጣ እጅ ተጭኖብህ አይደለም እግር ተጭኖብህ ምንም ያልሆነ እግዚአብሔር በመንፈሱ ጀንዋይን የሆነ ኢንካውንተር ስታደርግ በመንፈሱ እውነተኛ መገናኘት ሲሆን አሜን በኢየሱስ Thank you Lord Thank you Jesus Thank you Jesus ያን ጊዜ ይለቃል ባዶን አይደለም በብር በክብር በወርቅ በልብስ የ430 ዓመት እንደ እግዚአብሔር እኮ ማቴማቲሽያን እንደ እግዚአብሔር እኮ ጉድ ኦዲተር የለም Thank you Jesus አምላክህ Your God is a good auditor አሜን ሂሳቡን አወራርዶ አንተ ማታውቀው አያት ለምሳሌ እኔ ኃይላቸው ታየ አዘነ ጎሹ ምናምን አለ ከዚያ በኋላ እስከ እነሱን እንኳን የተበቀለው እግዚአብሔር ሲመጣ የነሱን ሁሉ የቅድመ አያትን ሁሉ አሜን በኢየሱስ እነሱን የገደለ ያስገበረ ገንዘባቸውን ምናምን መካን ያደረገ ባጭር የገደለ የነሱን ሁሉ ሂሳብ ያወራረድና በናሁም ለባሪያዬ ለኃይላቸው ለዘሩ ማይ ጋድ ዛሬ በለው አጠገብ ያለው ዛሬ ናው አሁን አሜን 430 ዓመት ወደ 5 ጄኔሬሽን በለው አሜን እንዴ በመቶ እንኳን ብናስብ በቃ ልቀቅ የሚል ይሄ እኮ ልቀቅ ያለው አንድ የሆነ የኮሚዩን እንትን አይደለም የሆነ ኮሚዩን የሚሰራ አይደለም ወይም የሆነ ፕራይም ሚኒስተር አይደለም ወይም ቀበሌ አይደለም ወይም ደግሞ የኢሚግሬሽን ምናምን እንትን አይደለም ይሄንን ያለው ፕራይም ሚኒስተር አይደለም ይሄንን ያለው የሰራዊቱ ጌታ እግዚአብሔር ሲናገር ነው ለውጥ የሚያመጣ አሜን ፕሬዝ ጋድ እግዚአብሔር ደግሞ ከተናገረ ይሆናል እንደኔ አይነቱ አጭር ደረት ጠባብ አጭር ቁመት ያለው ምስኪን ይመጣና እንደምን ተናግሮ ነገርን አስለቅቆ አሜን በኢየሱስ እግዚአብሔር መጥቶ አሁን እግዚአብሔር ሲሉ ባየር ላይ መጥቶ እንትን አይደለም አሁን እግዚአብሔር መልእክተኞች እኛ ነን አሜን አንተ መልእክተኛ ነህ አንተ መልእክተኛ አሜን አሜን እና ሂሳብ ይወራረዳል ሂሳብ ይወራረዳል አሜን ከዚያ ሙሴ በቃ ሂዱ ሲለው ኖ ለምን ያረውጡ እየሞተ ነው ትውልድ እያለቀ ነው በኩሩን እግዚአብሔር በኩሩን ሲይዘው በኩሩን ገደለ ማይ ጋድ ቴንክ ዩ ጂሰስ እኮ ሶስተኛ ላይ ልናገርበት ያለው ቃል ነው ግን መንፈስ ቅዱስ ዝም ብለህ ተናገር ስለ አሜን ፎርሙላ የለውም ፕሬዝ ጋድ ሃሌሉያ አሜን አሜን ፕሬዝ ጋድ እግዚአብሔር በኩሩን ልጄን እስራኤልን ላስለቅቅ ስፈልግ አለ የግብፅን በኩር መተዋል አሜን ያንተን ነገር ለማስለቀቅ እምቢ ያለውን ይመታዋል አሜን ዛሬ ይመታል አሜን ሰሙኤል አንተ ሰው መለቀቅ እየፈለገ ግን ሰሙኤል ተይዟል that invisible hand የት ጋር እንደተያዘ አንዳንድ ሰው ያውቅ ነገር ግን ዛሬ እላችኋለሁ አሜን ታገለግሉት ዘንድ እግዚአብሔር ያስለቀቃችኋል ሃሌሉያ ማቆባሬ thank you lord already በቃ ወደ ስብከት ገብቻለሁ ሃሌሉያ ትናንትና በመንፈስ ቅዱስ መሻገር የሚል ስብከት እግዚአብሔር እየተናገረ ነበር በዶላር መሻገር ቢል ነው የተወሰኑ ሰዎች እዚህ ጉባኤ የተወሰኑ 2-3 ምናምን ሰው ይሻገራል በትምህርት ትሻገራለህ ቢል ይሆን ነበር ብዙዎቻችን አንችል ነበር እግዚአብሔር ግን እንዲህ አለ በመንፈስ ነው አሜን የሽግግሩ ሂደት አሸጋጋሪው መንፈስ ቅዱስ አሜን አዎ ወቅቱ ከባድ ነው ጨልሟል መከራ አለ ወጀብ አለ ማዕበል አለ ግን የማዕበሉና የወጀቡ ሁሉ የበላይ የሆነው ጌታ አሜን አራተኛ ትውልዱ ለዛሬ ተሻገራል አሜን በኢየሱስ አሜን አሜን ጂሰስ ምትሃት ነው አሉ ምትሃት አይደለም በተለየ መንገድ ስለመጣ የሆነ መጎናጸፊያ ይዞ አይደለም
በትር ይዞ አይደለም የከፈለው እንደ ቀይ ባህር ሙሴ እንደ ዮርዳኖስ የቃል ኪዳን ተሸክሞ አይደለም። ነገር ግን ራሱ ቃል መጣና እየተራመደ Thank you Lord. Hallelujah. Hallelujah. እና አይተው አያውቁማ። በዚህ ዳይሜንሽን አያውቁም። በዚህ ዳይሜንሽን አያውቁም። በኋላ እየተራመደ እና ምን አሉት? ምትሃት ነው። ግራቪቲ ሳይዘው እየተራመደ ነው። ዛሬ በኢየሱስ ለዚህ ትሻገራላችሁ የሚል ቃል ሰማይና ምድር ከፈጠረው ቃል ጋር እኩል የወጣው ከክርስቶስ ትሻገራለህ ካለ ኖ ኤክስኪውዝ ትሻገራለህ። as a matter of fact አሁን መሻገር ጀምራችኋል። ቤታችሁ፣ ኑሯችሁ፣ ልጆቻችሁ፣ ጤንነታችሁ፣ ፋይናንሳችሁ፣ ስራችሁ በቃ እግዚአብሔር ያሻግራችሁ መጥቷል። ከምን በመንፈስ አሜን። ባሬሻቦስ ባሬጋላሮስ ሃሌሉያ ታንክ ዩ ሎርድ አሜን። በኢየሱስ ክርስቶስ ግን አንድ ነገር ልንገራችሁ። in every moment እግዚአብሔር ጋር by accident by chance የሚባል ነገር የለም። እግዚአብሔር ጋር when you are walking with God there is no anything that said by chance or by accident or suddenly የሚባሉ ቃሎች የሉም። everything እያንዳንዱ ነገር divinely arranged የሆነ አስቀድሞ እግዚአብሔር የሚያውቀው ዓላማ አለ እና እግዚአብሔር በመንፈስ ያሻግራችሁ ወደ 2022 already in advance you are crossed over. Hallelujah. Already you are in 2022. In advance. Hallelujah. Thank you Lord. እና እግዚአብሔር ዓላማ አለው። ይኸው ዛሬ በጣም የሚገርም ነገር እነግራችኋለሁ። እንዲህ from glory to glory, from grace to grace, from power to power, ከደስታ ወደ ደስታ፣ ከፍሬያማነት ወደ ፍሬያማነት፣ ከኃይል ወደ ኃይል፣ ከታምራት ወደ ታምራት፣ ከጸጋ ወደ ጸጋ፣ ከሙላት ወደ ሙላት፣ ከእምነት ወደ እምነት። ሃሌሉያ! እግዚአብሔር ያወራችሁ ያለው ወደ ተጨረሰው ነገር ውስጥ እንድትገቡ እንጂ ገና እግዚአብሔር የሚሰራው ስራ የለም። አልቋል። it is finished። ኢየሱስ በመስቀል ላይ ሆኖ 7 ጸሎት ጸልየዋል። ከነዚህ መካከል አንደኛው ተፈጸመ። it is finished። ያንተ ጉዳይ፣ የኑሮ ጉዳይ፣ የቤት የትዳር ጉዳይ፣ የጤና ጉዳይ፣ የአገልግሎት ጉዳይ መስቀል ላይ ተፈጽሟል። The price is already paid. አንዳንድ ጊዜ ይገርመኛል። እንዲህ አሁን ወደ አንድ ሬስቶራንት ገብታችሁ ግጥም አድርጋችሁ በልታችሁ በቃ እዚህ ሀገር ቆንጆ የሚበላ ነገር ምንድን ነው? እስኪ እንዳያምራችሁ ብቻ ምንድን ነው? እሺ ሚትቦል ኦኬ፣ ሚትቦል በልተህ ምናምን ከዚያ ደግሞ ጠጥተህ አይስክሬም በልተህ ምናምን ከዚያ ልትከፍል ኦልሬዲ እዚህ ሀገር መጀመሪያ ነው መሰለህ የምትከፍል። አስቸጋሪ ነው ምሳሌ ለመስጠት። ወደ ኢትዮጵያ ልውሰዳችሁ። ክትፎ በልተህ በላዩ ላይ ደግሞ ውሃ ጠጥተህ ቡናህን ጠጥተህ ምናምን ልትከፍል ቦርሳ ስታወጣ ዌተሩ ይመጣና ኢትስ ፔይድ ተከፍሏል። አረ እኔ ካልከፈልኩ ብለህ ትታገላለህ እንዴ? አይ መክፈል አለብኝ በግድ ነው ከፍላለሁ ብትል ባይሆን የምትለው እንዲህ ነው፣ ማን ነው የከፈለው? እስኪ ላመስግነው። ቴንክ ዩ ሎርድ። ኢየሱስ ክርስቶስ የእናንተን ጉዳይ በመስቀል ላይ ሃሌሉያ ከፍሎ ጨርሶታል። ሲያረጋጋለው ሰው ተከፍሏል በለው። ማመስገን ነው። በቤት አመስግን፣ በጓዳ አመስግን፣
ጌታ እንዲያለኝ አያመሰግኑ። አንተ አቧራ ላይ ተቀምጠ ድሮ እኮ ታመሰግን ነበር። ድሮ እኮ የምትበላው ምሳ በልተህ እራት እንደማትበላ እርግጠኛ በሆንክባቸው ወራት ታመሰግን ነበር። አሁን ወተት እየጠጣ ቺዝ እየገመጥክ ጥሩ እየለበስክ ማመስገን አቃተህ። ዛሬ በኢየሱስም እግዚአብሔር አስቀድሞ እንደተናገረ ዛሬ የወደቀችው የዳዊት ድንኳን ያቺ ድንኳን ምን እንደው ታውቃላችሁ? የምስጋና ድንኳን። ቤትህ ላይ እግዚአብሔር እልልታ ሆኗል። እስቲ ተከፍሏል ብለህ እልልታ ናቸው። እወድሃለሁ አባቶ እወድሃለሁ። ሃሌሉያ። አሁን ይውናላችሁ እግዚአብሔር የሰፈር ሽማግሌ አይደለም። እግዚአብሔር የሆነ ጄኔራል አይደለም። እግዚአብሔር የሆነ ኮሎኔል አይደለም። እግዚአብሔር የሆነ አንድ መልአክ አይደለም። እግዚአብሔር ማለት ትልቁን ግዙፉን ዩኒቨርስ በቃል ያመጣል። ሰማይ ዙፋኑ፣ ምድር የእግሩ መርገጫ የሆነች በጣም ትልቅ። አንዳንድ ሰው እግዚአብሔርን ጓደኛው ሊያደርገው ይፈልጋል። እግዚአብሔር ማለት ከአይምሮ በላይ፣ ከሰበኩልህ በላይ፣ ከተገለጠልህ በላይ 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 እግዚአብሔር የበላይ ነው። እግዚአብሔር ይሁን በቃ እንደው ሞቅ ብሎት የሆነ ነገር አያደርግም። ዘራፍ ብሎ አይነሽጠው። እግዚአብሔር ሲያደርግ አሁን ሲያሻግራችሁ በዓላማ ነው። የእግዚአብሔር ዓላማ ቅዱሳን የምትኖሩበት ዓላማ ከምትኖሩት ኑሮ ይበልጣል። አጠገብ ያለው ሰው የምትኖረው ዓላማ በለው ከምትኖረው ኑሮ ይበልጣል። የሚያኖር ዓላማ ይበልጣል። አንዳንድ ሰው ለምን ከሞት እንደተረፈ ራሱ አይገባውም። አንተ ስንት ነው እግዚአብሔር ያሳለፈ? ምድረ በዳ ላይ ልትቀር እኮ የነበርክ ነህ። እግዚአብሔር ዓላማ በአንተ የሚሰራው በአንተ ያየው የእግዚአብሔር አጀንዳ ጣልቃ እየገባ ስንት ሞቶችን አሻገር። አለቀልኝ ብለህ በቃ ስትል የሰራዊት ጌታ እግዚአብሔር ኖ ያየሁት አለ። አትሞትም፣ በሕይወት ትኖራለህ። ገና የእግዚአብሔርን ማዳን፣ ገና የእግዚአብሔርን ምሕረት፣ ገና የእግዚአብሔርን ስራ ትሰራለህ። አንዳንድ ሰው ምንም እንዳልሆነለት ይረሳል። ብዙ ጊዜ ስፒሪቹዋል አልዛይመር ኢየሱስ ስፒሪቹዋል አልዛይመር አለ የሚረሳ በቃ የተደረገለት እና በቃ አትርሳ። በአቅምህ እንደመጣህ አታስብ። እግዚአብሔር በዓላማ ሲያምጥቷል እና እግዚአብሔር አሁን አጀንዳው እግዚአብሔር ሲያሻግራችሁ ለምን የመጀመሪያው ነገር እንድታገለግሉት እንድታገለግሉት ነው። ቢባርክህ በሚስት በልጆች በስራ እግዚአብሔር ፍቃድ ቢሰጥ whatever እግዚአብሔር ዓላማ አለው። God is a God of purpose። አሁን ዓላማው ጋር ስትገናኙ የእናንተ ዘመን የክብር ዘመን ታገለግሉት ዘንድ አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ምዕራፍ 2 ቁጥር 9 እናንተ ከድቅድቅ ጨለማ ወደሚደነቅ ብርሃን የተሻገራችሁ የእርሱ በጎነት እንድትናገሩ ቅዱስ ሕዝብ የሆናችሁ የንጉሥ ካህን የሆንክ የተለየ ወገን የሆንክ የምትናገረው ንግግር አለ። ዝም አትበል። ይኸውልህ ከአስመራ ወደ ዮንሾፒንግ የመምጣት ጉዳይ አይደለም። የመጣኸው ከድቅድቅ ጨለማ ወደሚደነቅ የፍቅሩ ልጅ መንግስት። a big difference። ይኸውልህ ከአዲስ አበባ ወደ ስቶክሆልም መምጣት ምንም ማለት ነው። ከሰውኛ ጥሩ ሊሆን ይችላል። ይሄኛው ግን ከድቅድቅ ጨለማ ሞት ከነገሰበት ሰይጣን ከሚገዛበት የክፋት አሰራር ከሞላበት መንደር ወደ ፍቅሩ ልጅ መንግስት ለምን ስትል ታገለግለው። አገልግሎት ስብከት ብቻ አይደለም።
በጎነቱን ትናገራለህ። ቸር ትሆናለህ። ይቅር ባይ ትሆናለህ። እንግዳ ተቀባይ ትሆናለህ። የወደቁትን ታነሳለህ። የታመሙትን ትጠይቃለህ። አስመራ ብር ትልካለህ። ዛሬ ሲገባችሁ ኮንሱመር ከመሆን ወደ ኮንትሪቢዩተር እግዚአብሔር ያስተላልፋችሁ። you will never be only a consumer, but you shall be a contributor. ኪንግደሙ ላይ ይሆን አስተዋጽኦ። ሃሌሉያ። የእግዚአብሔር ሰው ትለዋለህ። ስበክ። እርስ በርስ ትቀባበላለህ። የሆነ አገልጋይ ከኢትዮጵያ ነብይ ከሌ ሐዋርያ ከሌ ፓስተር ከሌ አትጠብቅም። እዚህ ተቀባበል። የተቀቡ አገልጋዮች አሉ፣ ሴቶች አሉ፣ ወንዶች አሉ። እግዚአብሔር በእነሱ ይሰራል። ይህ አገልግሎት ነው። ወንድምህን መቀበል አገልግሎት ነው። የእግዚአብሔር ቃል እንዲህ ይላል፣ ክርስቶስ እግዚአብሔር በክርስቶስ በክብር እንደተቀበላችሁ እርስ በርሳችሁ እንዲሁ ተቀበሉ። ሃሌሉያ ሃሌሉያ። አያችሁ፣ እግዚአብሔር በክርስቶስ ሲቀበለን እንዳለ ማንነት እንዳለ ተቀበለ። እግዚአብሔር በክርስቶስ በክብር እንደተቀበላችሁ እርስ በርሳችሁ ተቀበሉ። አውሮፓ ያለች ቤተክርስቲያን በኢየሱስ ስም ተቀበሉ። ኤርትራውያን፣ ኢትዮጵያውያን ተቀበሉ። ታገለግሉት ዘንድ ወንጌልን ትሰብኩ ዘንድ ሮሜ 1:16 ላይ እንዲህ አለ ፖል፣ እኔ በወንጌል ሰው እኔ ሆሞሴክሹዋል ነኝ ብሎ ሌዝቢያን ነኝ ብሎ ፕራይድ እያለ ሆሞሴክሹዋል ፕራይድ እያለ እየዞረ ሳያፍር እኔ ሳያፍር ለተሰቀለልኝ ጌታ፣ እኔን ተክቶ ለተዋረደልኝ ጌታ፣ ለታረደው በግ ለወንጌል እኔም አላፍርም። ለምን ሲባል የእግዚአብሔር ኃይል ለማዳን ነው። ያ ወንጌል ያድናል፣ ይታደጋል፣ ይፈውሳል፣ ይቀይራል። ታገስባ እንደ ክርስቲያን የታደለኝ እንደ ክርስቲያን ደግሞ ብዙ ጊዜ የሚዘነጋኝ እግዚአብሔር በክርስቶስ ኢየሱስ ያዳንን እናገለግለው ዘንድ ነው። you are saved to serve. እግዚአብሔርን አገልግሉ። እስቲ አገልግላለሁ። በጣም የሚገርማችሁ ገላትያ 3:8 ላይ በጣም የሚገርመኝ የመጀመሪያ ወንጌላዊ ማን እንደሆነ ታውቃላችሁ? በባይብል የመጀመሪያ ወንጌላዊ ማለት ወንጌል ይዞ ዲክሌር የሚያደርግ ጉድ ኒውስ አናውንሰር ማለት ነው። መልካሙን የምስራች የሚናገር ማለት ነው። ማን ነው? ራሱ እግዚአብሔር። ገላትያ 3:8 ላይ አሕዛብ በእርሱ ሊካፈሉት በእምነት በጽድቅ ሊካፈሉት ያለውን አይቶ ለአብርሃም እግዚአብሔር በመጀመሪያ ወንጌልን ሰበከለት። አሜን። መጀመሪያ ወንጌል ሰባኪ እግዚአብሔር። አሜን። ሃሌሉያ። ዛሬ አንዳንድ ሰው ማን ሲባል አሁን ኢትዮጵያ ውስጥ እዚህ ምን እንደሆነ አላውቅም፣ ወንጌላዊ ለማለት ይፈራል። ለምን? የተወደደ ስም አፖስተል ሲል ነቢይ ከሌ ሲል ወንጌላዊ ለማለት እየተሸማቀቀ ነው። ግን የመጀመሪያው ወንጌላዊ የሰራዊት ጌታ እግዚአብሔር ነው። ወንጌል ደግሞ ማለት የምስራች ነው። ጉድ ኒውስ ኢቫንጌሊዮን የሚለው የግሪኩ ጉድ ኒውስ። ኃጢአት ይቅር ተብሏል። እግዚአብሔር ወዶሃል፣ ምህረት አድርጎልሃል። አንተ መንግሥተ ሰማያት እንድትገባ ሂሳቡ ተከፍሏል። ይህን ማለት ነው። አትሸማቀቁ፣ ወንጌልን ተናገሩ። You are saved to serve the Lord. Thank you. Amen. በጣም ልቤን የነካው አንድ ከኢትዮጵያ ወደ ኬንያ ለመሄድ ፕላን ያደረገ አውሮፕላን 767 አውሮፕላን የዛሬ 20 ዓመት አካባቢ እና በሶስት ሃይጃከሮች ተጠለፈና ከዚያ ወደ አውስትራሊያ ሂዳሉት። አውስትራሊያ የሚያደርሰኝ ነዳጅ የለኝም ማለት
we don't care እንገድልሃለን እዚህ በቃ እናልቃለን ሁላችን። ስለዚህ ሄደ። በመሃል ኮሞሮስ ደሴት ላይ ነዳጅ አለቀ እና አውሮፕላኗ የተሳፈሩበት ወደ 167 የሚያህል ሰው ተሳፈሩ። ከናይጄሪያ፣ ከኢትዮጵያ፣ ከአሜሪካ፣ ከህንድ ብዙ ሰው የሆነ ቦታ አቅዶ እየሄደ ነበር፣ እየተሳፈረ ነበር። ከነዚያ ሰዎች መካከል ደግሞ አንድ ወንጌላዊ ነበር እና አውሮፕላኗ በድንገተኛ አደጋ ወዲህና ወዲህ እያለች ወደ ታች ልትወርድ ስትል ፓይለቱ እንዲህ አለ፣ ከአቅሜ በላይ ነው። ሰው ሁሉ እንግዲህ ወደ እምነት ወደ ፈጣሪያችሁ ጸልዩ ማለቃችን ነው። ያን ጊዜ ያ ወንጌላዊ መጽሐፉን ይዞ ብድግ አለ። ሃሌሉያ አለ። በቀውጢ ሰዓት ጌታ ይሰበካል። እኔና እናንተ ብንሆን ምንድን እንል ነበር? ወይኔ ሚስቴ፣ ወይኔ ልጆቼ፣ በቃ ሳንገናኝ እኔ በጣም ራሴን አየሁ። ምን እል ነበር? መጽሐፉን አወጣ። ወንድሞቼና እህቶቼ እግዚአብሔር የሰጣቸው የመጨረሻ ጊዜ ይሄ ነው። ይሄ ደግሞ ውብ ጊዜ ነው፣ የመዳን ጊዜ ነው። ኢየሱስ ክርስቶስ ይወዳችኋልና ጌታን ተቀበሉ ብሎ ሰበከ። አሜን። ቀውጢ ሰዓት ላይ አውሮፕላኗ እየተላጋች ነው፣ ወዲህና ወዲያ እየተላጋች ነው። እሱ ግን ስብከቱን ቀጠለ። እኔና እናንተ ይሄ ወንጌል እኮ በዘይት እየተቀቀሉ ሐዋርያት እየታረዱ ተዘቅዝቀው እየተሰቀሉ እንዲሁ በቀላል የመጣ በስንዴ የመጣ መሰለህ? ይሄ ወንጌል በመስዋዕትነት ነው የመጣው። አንተ የዳንከው ወንጌልን እንድትሰራ ነው። እግዚአብሔር ያንተን ጉዳይ ይሰራል። እግዚአብሔር ያንተን ቤተሰብ ይታደጋል። እግዚአብሔር ሞገሳም ያደርጋል። ልጆችህን ይባርካል። ከዚያ በኋላ ያ ወደ ክብር ሄደ። ያ ሰባኪ አንድ 57 የሚያህል ሰዎች ተረፉ። ብዙዎች ዛሬ በጌታ ናቸው። ስለዚያ ጀግና የእግዚአብሔር ጀነራል ያወራል። እኔና እናንተ ግን ወገኖቼ እግዚአብሔር እናንተን ያዳናችሁ፣ እግዚአብሔር ያስለቀቃችሁ፣ የፈወሳችሁ፣ የባረካችሁ እንድታገለግሉት። አሜን። እግዚአብሔር ሕዝቤ ያገለግለኝ ዘንድ ልቀቅ ብሎ ተሟግቶ ኤልኪቡር ታዋቂ እግዚአብሔር ገንዘብም አይዋጋው፣ ትምህርትም አይዋጋው፣ እየተዋጋልህ ይሄ ሰልፍ ይሄ ነው እያለ እግዚአብሔር እየተዋጋ ሲያደረሰ እንድታገለግለው። አንድ ሰው እናገራለሁ። ዝም ብለህ መሻገር ምን ልታደርግ? ወደ 22 ምን ልታደርግ? ልታገለግለው። እኔ እዚህ ጋር ቁጭ ብዬ ቤተክርስቲያን ስታድግ እያየሁ ነው። አንተ ተነሳ። ስራው የብቻ አይደለም፣ የሰራዊት ጌታ አብሮ ይሰራል። እነሱም ወጥተው ሰበኩ፣ ጌታም አብሯቸው በድንቅ በታምራት በምልክት ይሰራ ነበር። ታገለግለው ዘንድ ነው። እባክህ አንተ እግዚአብሔር አገልጋይ ነህ በልልኛ አጠገብ ያለው እግዚአብሔር በለው። እግዚአብሔር ወደሚቀጥለው ምዕራፍ የሚያሻግርህ ዓላማ አለው። ዶንት ሚስ ሂዝ አጀንዳ፣ ዶንት ሚስ ሂዝ ፐርፐስ። ፐርፐሱን ሚስ አደረገው ማለት ዩ ሚስ ኦል፣ ሁሉንም ነገር በቃ የምትኖርለት ዓላማ ከምትኖረው ኑሮ ይበልጣል። የሚያኖርህ ዓላማው ነው። ለአንዳንድ ጊዜ እንትና ሞቱ ከቤተሰብ ጓደኛ እንደዚህ አሁን የሚማረው እንትና እንዲሞቷል፣ አንተ ግን አለ። ለምን ሲባል እግዚአብሔር በአንተ የጀመረው ያላለቀ አጀንዳ አለ። ታገለግለው ዘንድ አሜን ይባላል። አሜን ይባላል። ሁለተኛ ፍሬያማ ከሆኑ ዘንድ የጌታ መንፈስ መጣ።
ያለ መንፈስ ቅዱስ ምንም እንደማናደርግ ተነገረ ገባ። መንፈስ ቅዱስ የመጣው ደግሞ ሊያሻግረን ነው አለ። እግዚአብሔር በትምህርት ትሻገራለህ አላለም። እግዚአብሔር በቋንቋ ትሻገራለህ አላለም። በመንፈስ ትሻገራለህ። ከተሻገርክ ግን ልታገለግለው። ሁለተኛ ፍሬያማ እንድትሆን። አሜን። ፍሬያማ ሆናለሁ። ዮሐንስ ምዕራፍ 12 ቁጥር 24 ላይ ጌታችን ኢየሱስ ከመሞቱ በፊት ወደ ክብሩ ከመግባቱ በፊት ሳይከብር በፊት እንደዚህ አለ፣ እውነት እውነት እላችኋለሁ አንዲት የስንዴ ቅንጣት ካልሞተች ብቻዋን ትቀራለች፣ ከሞተች ግን ብዙ ፍሬ ታፈራለች። አዳምጥ በሉልኝ። አጠገብ ያለው ሰው አዳምጥ። አሁን ብዙ ጊዜ ለምንድን ነው ትንቢት ይወርድብናል፣ ቃል ይመጣልናል፣ ፍሬያማ መሆን እንዴት ነው ያቃተን? መንፈሱ አለ፣ ምህረት አለ፣ ቃል አለ፣ ኃይል አለ፣ ጸጋ አለ፣ ደሞ አለ፣ እግዚአብሔር መላእክት ይረዱናሉ። ምንድን ነው ፍሬያማ መሆን ያቃተን ሲባል ወገኖች ሆይ ይህንን ቃል እንደገና እስቲ እናንብብ። ቆላሲስ እስቲ ኬንያም ቆላሲስ ምዕራፍ 3 ቁጥር 1 ላይ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ። አሜን። እስቲ እንደገና እስከ 1 እስከ 3 እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ። በላይ ያለው አስቡ እንጂ በምድር ያለውን አይደለም። ሞታችኋል፣ ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል። ሞታችኋል እያለ ነው፣ ግን ገና ነው። አሁን ተመልከቱ፣ ጳውሎስ እያለ ያለው እሱን አስቡ፣ እሱን እሹ። ከምድር ለቀቅ ብለን ሰማይ ላይ too much we are attached to this world። በዚህ ዓለም ብዙ ነገር ተይዘናል። ፖል እንዲህ ያለ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ያለበትን የላይኛውን ቦታ ሰማያዊን ነገር እሹ። ለምን ሲል ሞታችኋል። ጥያቄው ሞታል ወይ? እቺ አትወደድም። ማንም መስበክም አይፈልግም። ሰባኪ ሞታል ወይ? ለዘር ሞታል ወይ? ለስጋዊ ነገር ሞታል ወይ? ለኔነት ሞታል ወይ? ዛሬ እኮ ብዙ ትዳሮች እየተፋቱ ያሉት፣ ብዙ አገልግሎቶች ኪሳራ ውስጥ የሚወድቁት ገና እኔ የሚል ማንነት ያልሞተ ሞታችኋል እያለው ነው፣ ግን እኔ አለው እያለ ነው። ሞታችኋል እኮ ጌታችን ኢየሱስ መድኃኒታችን ለስም አጠራሩ ክብርና ምስጋና ይሁንለት። እንዲህ አለ፣ አንድ ስንዴ ብቻዋን ከቀረች ብቻዋን ነው የምትቀረው፣ ካልሞተች መሞት አለባት አለ። ስለ ራሱ ሞት ሊናገር። በእርግጥም ስንዴ ብቻዋን ቁጭ አድርጋችሁ እንደው በከበረ ሰዓት የምታስቀምጧት ብቻዋን ነው የምትቀረው። ለማፍራት መሞት አለባት፣ መቶ እንድታፈራ ውስጡ ያለ አዲስ ህይወት አለ በእያንዳንዱ ዘር ውስጥ። ያ ህይወት እንዲወጣ አንድ ስንዴ አንድ ቅንጣት መሞት አለበት። አሁን ወገኖቼ ብዙ ጊዜ የቤተ ክርስቲያን ጠላት፣ የአገልጋዮች ጠላት ሰይጣን አይደለም፣ ሰይጣን ተመቷል። ክብር ለኢየሱስ ይሁን። ተሸንፏል። ያለ ጉልበታም የሆነ ሰይጣን እያሰባችሁ ከሆነ የተሳሳተ ትምህርት ውስጥ ነው ያላችሁ። እሱን የኔ ጌታ አለቅነትን፣ ስልጣናትን ገፎ ባዶ አደረጋቸው፣ ገፈፋቸው። ምን ማለት ነው? እራቁታቸው እያዞረ በሰማይ በምድር በጥልቁ እንዳይዋሹ አለን አቅም እንዳይሉ። አሁን የደርግ ወታደር መጥቶ ቁም ቢልህ ትቆማለህ? አሁን የለም። መንግስቱ ኃይለማርያም አንደኛ አርጅቷል፣ ሁለተኛ አሁን ሲዝኑ አይደለም ወርዷል። ሰይጣንን የኔ ጌታ ያንተ ጌታ በሰማይና በምድር በጥልቁ በሶስቱ ዓለማት እያዞረ ራቁታቸው
ኃይል እግዚአብሔር ነው። በሞት ላይ ስልጣን የነበረውን በሞቱ ሻለው ይላል። እርሱ ዲያብሎስ ነው። ምን ፈራበት ነገር የለም። ለምን ተመቷል። እያስቸገረን ያለው ግን ስጋ፣ ያልተገረዘ ልብ። አገልጋይ ሆኖ ሐዋርያ ሆኖ ነቢይ ሆኖ ዘማሪ ተሆኖ ዲያቆን ተሆኖ ገና ያልሞተ ማንነት ይዘን ቤተ ክርስቲያን እየተበጠበጠች ፍሬያማነት ከየት ይምጣ? አንዳንዱ ሰው እድሜ ስንት ነው ስትለው 65 ግን አሁንም ጡጦ ይዞ ትልቁ ሰውዬ ይጠባል። ፍሬያማ እንድትሆኑ ይስሐቅም ይላል አብርሃም፣ ይስሐቅ ጡት መጥባት ባቆመ ጊዜ አብርሃም በቤቱ ታላቅ ድግስ አዘጋጀ። መቼ ጡት መጥባት ባቆመ ጊዜ። መቼ ነው የምናድገው? መቼ ነው? አሁንም በቃ ጡት። ዕብራውያን 5:12 ላይ ፖል እንዲህ አለ፣ እንደው ጌታን ከተቀበለባችሁ ዘመን ጀምሮ አስተማሪ መሆን ስትችሉ አሁንም ገና እንትና አንጸለይልኝም፣ እንትና ቃል አልነገረኝም ትላለህ። አንተ እኮ አስተማሪ መሆን ነበረብን። አሁንም እንደገና ጡት። ዛሬ በኢየሱስ ስም ጡጧችንን ከእጃችን ያስጠለናል። አሜን ይባላል። አሁንም ገና ስፒሪቹዋል ዳይፐር። እኔ እንደውም እንዲህ ብያለሁ፣ ስፒሪቹዋል ዳይፐር ታውቃላችሁ። ትልቅ ሆነ ስፒሪቹዋል ዳይፐር ሽንት ምናምን እንትን የሚል እግዚአብሔር በኢየሱስ በቃ ይበለን። አሜን። እግዚአብሔር ግብዣ አለው ፍሬያማ እንድትሆን በመውጣት በመግባት በአስተሳሰብ በራእይ በግንኙነት አድገህ አባት እንድትሆን እግዚአብሔር እየጠበቀ ነው። የሚያስፈልገውን ነገር ሁሉ እግዚአብሔር አድርጓል። ፍሬያማ እንድትሆን በጣም የሚገርመኝ አንድ መጽሐፍ አንድ ወቅት ሳነብ የአሜሪካው ፕሬዚዳንት ቤንጃሚን ፍራንክሊን የተባለው አንድ ጊዜ ጠላቴን ፈለግኩታል እና ማን ይሆን እያልኩ እያነበብኩ ነው እና ማን የሆነ ሴክሬታሪ ይሆን የሆነ ቫይሱ ይሆን ወይ ትሬዠሩ ይሆን ምንድን ነው እያልኩ ስፈልግ ፈለግኩት አለ። ልብን ይሰቅላል። በኋላ አገኘሁት። ማን ይሆን ብዬ ስል ጠላቴ ራሴ ነኝ። ራሴ ሆኜ ተገኘ። አንዳንድ ጊዜ ንግግራችን፣ ባህሪያችን ገና አልሞትንም። ስለዚህ ፍሬ ማፍራት አልተቻለም። ዝም ብለህ ተጠራመሳለህ፣ ታልፋለህ። የሚችል የለም። ምን ውሸት ነው። this is a principle ይሆንልሃል፣ ትሄዳለህ ምናምን አይደለም። አጠገባቸው ያለ ሰው አይደለም ይግባ ዛሬ ነው ሙታሃል። አንተ ይሄንን ተቀበል። አዎ አትፈተንም ወይ? ትፈተናለህ። ግን ያን ጊዜ እንዲበል እኔ እኮ ሙቻለሁ። ካውንት ኢት ቁጠሩ ይላል። አንተ ያው የሆንክ ለክርስቶስ ነው። አሮጌውን ልብስ ገፈታ፣ አዲሱን ክርስቶስን ልበስ። አስተሳሰብ ላይ፣ ቋንቋ ላይ፣ ንግግር ላይ፣ ባል ከሚስቱ። እኔ በጣም የሚገርማችሁ በዚህ ሚሽን በጣም ደስ ከተሰኘውበት አንደኛው ምንድን ነው? የተፋቱ ባልና ሚስቶች ነጮች ናቸው። ኦልሬዲ ትልቅ ቤት ነበራቸው። ቤቱን ሽጠዋል። ሚስትየውም የራሱ አፓርታማ ገዝታ፣ ባልየውም የራሱ አፓርታማ። 4 ልጆች አሏቸው። አንድ የልጅ ልጅ አለ። ክብር ለኢየሱስ ይሁን። አሜን። እና ተፋተው ኦልሬዲ በፍርድ ቤት ጸድቆ በዚያ ያለችው ቤተክርስቲያን ደግሞ መፋታታቸው በቃ ምንም ማድረግ አይቻልም ከባድ ነው ብለው ጌታ ግን እንዲህ አለኝ አይፋቱም። አሜን ፕሬዝ ጋድ ክብር ለኢየሱስ ይሁን። አሜን። እና አይፋቱም ይታረቃሉ ስላቸው አብዳል እንዲያሉ አይ ጌታን ያለ ይሆናል ታያላችሁ አልኳቸው። ሄድኩ ቀጠሮ ይዤ ድንገት በእያንዳንዱ ነበር ማግኘት የፈለኩ። ድንገት ግን
እሱን ለማግኘት ሲሄድ እሷ መጣች። ከዛ ጌታ ግድ የለም ሁሉንም አብረህ እናግራቸዋለሁ፣ ግድ የለም ጌታ ካለ የሰው ሲስተም አይሰራም። አሜን በሉ እንጂ ሃሌሉያ። ከዚያ ነገርኳቸው። እናንተ አሁን ከ50 በላይ ናችሁ እድሜያችሁ፣ ምን እየጠበቃችሁ? ከዚህ በኋላ ምን ፈልጋችሁ? ይኸው ቤታችሁ ይሸጣችሁ፣ አንተም አፓርታማ እሷም አፓርታማ፣ ፍርድ ቤት ደግሞ ወስኗል፣ ተፋታችኋል። አሁን ወይ ሞት ወይ ህይወት ምረጡ። ይህን ስጋችሁን እዚያ ጋር የሚከረፋውን ስጋ እዚያ ጋር ስቀሉት። በእውነት በጌታ ጣት ስለነበረ የመጀመሪያ ሚስትየዋ እያለቀሰች እኔ ጌታን መስማት ነው የምፈልገው፣ እግሩ ስር ወደቀች። ትንሽ ወንድየው ያው ጠንከር ሊል ፈለገ። ጌታ እንደገና በመገለጥ መጣ፣ እሱም እግሯ ስር ተንደፋደፈ። ዛሬ ፍርድ ቤት የጨረሰው ቤታቸውን ሽጠው እያንዳንዳቸው አፓርታማ የገዙ ሰዎች ዛሬ አንድ ላይ እየኖሩ ጌታን ያገለግላሉ። ሃሌሉያ። እግዚአብሔር ግን ይችላል። እና ትላንት ደውዬ ለፓስተሩ እንዴት ናቸው ስለው አይ ዛሬ እኮ የባይብል ስተዲ እነሱ ጋር ነው አንድ ላይ ናቸው አለ። ስለ ጌታ ክብር አምጡ። ሃሌሉያ። ዋው! ወንድሞቼ ስጋ አይደለም። በቃ ብዙ ጊዜ ሰይጣን እንደውም አንዳንድ ጊዜ እንደሚባለው አንዱ በአንድ ጊዜ 3 ዛፍ ላይ ሊወጣ ፈለጋሉ። አንዱን እግሩን እዚህ አንዱን እግሩን አንዱን ደግሞ እንደገና ያነቅቶ ወደዚያ ሊዞር ሲል ሰይጣን እዚያ ጋር ቆመና አለ ይኸው ልብ አድርጉ፣ እኔ የለሁበትም። አሁን አንድ ነገር ቢሆን ሰይጣን እንዲያደርገኝ ነው አላሉ። ብዙ ጊዜ በሰይጣን ነው የምናለቅ። ግን ስጋ ካልሞታችሁ ፍሬያማ መሆናችሁ ያንተ ጠላት አንተ ነህ እና እባክህን ይህን ስጋን አንድ በለው በሉልኝ። አጠገባችሁ ያለው ሰው አሜን። ደግሞ እንትን አትበሉ። ይኸውላችሁ ቅዱስ ጳውሎስ ሐዋርያው ጳውሎስ እኮ ምን አለ መሰላችሁ? ከዚህ ሟች ስጋ ማን ይለየኛል? እስከ 3ኛ ሰማይ የተነጠቀ ሐዋርያ ሮሜ 7 ላይ ማን ይለየኝ? መልካም ላደርግ ፈልግና ክፉን ሳደርግ ነው የማገኘው። ይቅር ማለት ፈልጌ ሰው ስጣል አገኛለሁ። ወገኖቼ እንኳን እኛ ቅዱስ ጳውሎስ ራሱ ማን ይለየኛል የጮኸው ኧረ ከዚህ ስጋ ግን የምስራች ሮሜ 8 ቁጥር 1 ላይ እንዲህ አለ፣ በክርስቶስ ኢየሱስ ባለው የሕይወትና የመንፈስ ሕግ ከኃጢአትና ከሞት ሕግ ነፃ ወጥቻለሁ። አሁን ኩነኔ የለብኝ። ለምን ሲባል አሁን ነፃ ወጥቻለሁ በክርስቶስ በኢየሱስ ስም። ዛሬ እኔ ፕሪንሲፕል ልንገራችሁ፣ በየዕለቱ በቃ መሞት አለባችሁ። ይህን እውነት መቀበል አለባችሁ ፍሬያማ ለመሆን ከፈለጋችሁ። 3ኛ ነገር ተናግሬ ወደ ጸሎት እንገባለን። ከኔ ጋር ናችሁ? ሙት የሚባል ነገር ሲመጣ ሰው ሁሉ በቃ ይሄ የሚከብደው ለመንፈሳዊ ሰው አይደለም፣ ለአዳማዊ። አዳም ከስጋ ስለሆነ መሸከም ያቅተዋል። ካፈር ነው አይተሰራ። ከላይ የመጣው መንፈሳዊ ግን ሰው አሜን አሜን አይከብደው አሜን ይላል፣ እሄዳለሁ ይላል። ሃሌሉያ። በኢየሱስ ስም ከዚህ ቀን በኋላ ትሻገራላችሁ። አሜን። እግዚአብሔር ድግስ ማድረግ ፈልጓል ቤቱ ላይ። ግን እናንተ ጡት እስክትተው እግዚአብሔር እየጠበቀ ነው። ልጁ በወንድሞቹ መካከል በኩር ይሆን ዘንድ ምሳሌ ይሆን ዘንድ እግዚአብሔር አንድያ ልጁ ለምሳሌ በእናንተ ፊት አቁሞታል። እሱን እያየን እንሂድ። በኢየሱስ ስም ዛሬ እሄዳለሁ በሉ። እስቲ እሄዳለሁ በሉ። ሃሌሉያ። የመጨረሻው 3ኛው አላበዛባችሁ፣ ቀንበርን ለመስበር አሜን አሜን። የእግዚአብሔር ቅባት
ወደ እናንተ የሚመጣው የመጀመሪያው ምንድነው ብያቸዋለሁ? ለአገልግሎት። ካላገለገላችሁ ደስታ የላችሁ፣ ዲፕረስድ ነው የምትሆኑት። ማገልገል አለባችሁ። ሁለተኛው ፍሬያማ መሆን አለባችሁ። ፍሬያማነት ዝም ብሎ አይመጣም፣ መሞት ይጠይቃል። ለጎሳ፣ ለዘረኝነት፣ ለቡድነኝነት፣ ለኔነት መሞት። ሶስተኛው ግን የእግዚአብሔር መንፈስ መጥቶ የሚያሻግራችሁ ዓላማ ቀንበርን ለመስበር ነው። ግዙፉን ቀንበር የሚሰብር የእግዚአብሔር ቅባት። ከቅባቱ የተነሳ ቀንበር ሁሉ ይሰበራል። ማለት ምን አይነት ቀንበር? የፈለገው ፋይናንሻል ቀንበር፣ የትዳር ቀንበር፣ የሥራ ቀንበር፣ በቃ አንገትን ዝቅ ያደረገ ቀና እንዳትል ያደረገ ቀንበር በኢየሱስ ስም ይሰበራል። አሜን በሉ እንጂ ዛሬ ከቅባቱ የተነሳ በሉ፣ መንፈስ ቅዱስ ኃይል የተነሳ ከዚህ በኋላ እግዚአብሔር ያልሰጠኝ ቀንበር፣ ከባዱ ቀንበር፣ አስጨናቂው ቀንበር ዛሬ ባይ 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 ያበረበሉት። ሃሌሉያ። እና በምድር ያለ በሕይወት ያለ ወንድም እንዲህ ስል ሰማሁት። ያንን ሰው በጌታ ፊት እንኳን እዚያው መንግሥተ ሰማያት ብንገናኝ ይቅር አለው። what the hell ሰውዬው እኮ ሄዷል ወደ ጌታ። ምድር ላይ ሆኖ እዚያው ጌታ ፊት እኮ አብረን ስንገናኝ ይቅር አለው። this is a yoke። እኔ እንዲህ አልኩት፣ አንተ አልኩት እዚያም አትሄድም፣ ተለያይታችኋል። already you are dead። ጥላቻ ወንድሙን እህቱን አገልጋይ መጥላት ይህ ቀንበር ነው። ያለ ማግባት ቀንበር አለ። አንዳንዱ በእኛ ፋሚሊ ትዳር የሚባል የለም። እንትና አግብቶ ነበር ከዚያ በኋላ ፈታ፣ ይኸው እስካሁን ድረስ ይሄ ቀንበር። ዛሬ እናንተ የምታውቁትን የማታውቁትን ቀንበር ከቅባቱ የተነሳ በኢየሱስ ስም ይሰበራል። እኛ ቤት እኮ ከ65 ዓመት በላይ አይታለፍም። እናቴም 65 ላይ ነው፣ አባቴ ደግሞ 55 ዓመቱ ላይ ነው የሞተው። ወንድሜ ደግሞ እንደውም 37 ላይ የሚባለው። አንተ የዘመንን ቁጥር ትሞላለህ። አሜን ሃሌሉያ። እግዚአብሔር የዘመንን ቁጥር ይሞላዋል። ቀንበር ሁሉ ዛሬ የሚሰበርበት ምሽት ነው። አንዳንድ ሰው አቅም አለው፣ የመስበክ አቅም አለው፣ የመተንበይ አቅም አለው፣ ግን ከቤተ ክርስቲያኑ ከአጥቢያው አልፎ አያውቅም። ታውቃላችሁ፣ እኔ ኢትዮጵያ ይቻላል በጣም ዳይናሚክ የሆኑ አገልጋዮች አሉ፣ ግን ከአጥቢያ ወጥቶ ሌላኛው አጥቢያ እንኳን ማገልገል አይችልም። there is a yoke። አልፈህ እንድትሄድ አጉር ዘለል አገልግሎት እንድታገለግል፣ ቋንቋ ዘለል አገልግሎት እንድታገለግል የሰራዊት ጌታ እግዚአብሔር ቀንበሩ ዛሬ ተሰበረ። ተሰበረ፣ ጭንገፋ ተሰበረ፣ ሐዘን ተሰበረ፣ ጥላቻ ተሰበረ፣ ድህነት ተሰበረ። አንዳንዱ ደግሞ እንዲህ ይላል፣ እኛ ቤተሰብ በሙሉ አጠቃላይ በቤት ኪራይ ነው የምንኖረው። አባታችን እኮ ያወረሰን ቤት የለም። this is a yoke። አሜን ይባላል። ለተንቢ ዛሬ ሃሌሉያ የራሳችሁ ቤት ታገለግሉ ዘንድ እግዚአብሔር የራሳችሁ ቤት የተጣበበ ምናምን ሰብ ዘና እኛ ተጣጣመን የምትቀበሉ ሰፋ ሰፋ ያለ አጠገብ ያለው ሰው ሰፋ ሰፋ ያለ በኢየሱስ ስም ዛሬ ተሰበረ። Do you know the meaning of miracle? Miracle ማለት እኮ በሳይንሳዊ መልኩ በአእምሮ በናቹራል ሁኔታ ዲፋይን አይደረግም። እንዴት መጣ? በቃ መጣ፣ አታውቀው። የሰራዊት ጌታ እግዚአብሔር በቤት በኑሮ ላይ እግዚአብሔር ዛሬ ቀንበር ሰባሪ ላካናው ሴፕራዲያሳ ሃሌሉያ ሃሌሉያ። በኢየሱስ ስም እግዚአብሔር ታምራት ይሆንላችኋል። መንፈሱ ሲመጣ የእናንተ ቤተሰብ ከእናንተ የተነሳ ይጎበኛል። ከእናንተ የተነሳ
ከኔ የተነሳ ከኪዳኑ የተነሳ እኔ ካለው መንፈስ የተነሳ ከቅቡ ክርስቶስ የተነሳ ቡባራ ያሰ ማሚኪ ለሮ ባራሃዘ አፒኖ ላኮር ዲባ ባባራ አሌራኒ ናዳየ ዛሬ አንድ ሰው ከፍ ይላል። ሃሌሉያ። ይብናል ቀንበሩ ሲሰበር እስከ ዛሬ ስቃይ ማታውቀው እኔ ለየት ያለ ሳቅ ይሆንላችኋል። ማለት ዝም ብለህ ኮርኩረው ነው አይደል? እኛ ሀገር ቤተሰቦች ልጆችን ስናሳድግ ኮርኩረን ነው የምናስቅ። ሳትኮረኮር ሃሌሉያ። የተባረከው መንፈስ ቀንበር ሲሰብር ውስጥ ላይ የሚፈስ ደስታ እየፈነቀለ እልልታ ይወጣል፣ ደስታ ይወጣል፣ ሳቅ ይወጣል። አቁም ብትባል እኮ አታቆምም። ዛሬ በኢየሱስ ስም አንድ ሰው በደስታ ቀንበር ሲሰበር ደስ ይላል። ያ ሰይጣን ውሸቱን ነው። ትሞታለህ ያለ፣ አይሆንልህም ያለ፣ አይሳካልህም ያለ፣ አታገለግልም ያለ አንተ ውሸቱን ነው። እግዚአብሔር እየሰበከ ያለውን ስማ። እግዚአብሔር ቀንበር ሰባሪ ናናናው ነባጋ ዛሬ የውጭና የውስጥ ቀንበር ይሰበራል። ልጆች ይባረካሉ። ልጆችሽ ይቀባሉ። ሬኪዳ ካናውሴ ሃሌሉያ። ቅባቱ ይህን ያደርጋል። ሲተነስተን እንጸልያለን። ዛሬ መንፈስ ቅዱስ ደስታ ይሆንላችሁ። ሃሌሉያ። እውነተኛ ሳቅ ትስቃለህ በሉኝ። አጠገባቸው ሃሌሉያ። ያጌሮ እውነተኛ ሳቅ ዛሬ የሰራዊት ጌታ እግዚአብሔር በጠላቶች ፊት ለፊት ራስህን በደስታ ዘይት ሳቅ ደስታ ይሁን፣ ደስታ ይሁን። ክብር ለኢየሱስ ይሁን። እግዚአብሔር ኃይል እያስታጠቀ እያየው ነው። በጣም የሚገርም ነው። እያስታጠቀ እያየው ነው። በጣም የሚገርማችሁ እግዚአብሔር አንዳንዶች ላይ የኃይል በትር እጃቸው ላይ ሲያስገባ ሳይ፣ አንዳንዶች ላይ ደግሞ እግዚአብሔር በጣም የሚገርማችሁ ወርቃማ ቀበቶ፣ በጣም የሚገርም ነው። እንዲህ አይነት ቀበቶ አላየው።